ነገ ህዳር 1 አቤት አቤት አቤት! እንኳን አደረሳችሁ። ንጉሥ ሲሆን ቅዱስ፣ ቅዱስ ሲሆን ንጉሥ፣ ንጉሥም ሲሆን ደግሞ ካህን፣ ካህንም ሲሆን ደግሞ ሞትን ያልቀመሰ ወደ ብሔረ ሕያዋን የተመጠቀ ቅዱስ ንጉሥ። እንዴት ያለ ነገር ነው! ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። በየቀኑ እየተመጠቀ እየሄደ ከ24ቱ ካህናተ ሰማያት ጋር መንበረ ጸባዖትን እያጠነ ይመጣ የነበረ፣ በዚያም የተነሳ ደግሞ የ24ቱ ካህናተ ሰማያት ክብርና ጸጋ የተሰጠው ከአራቱ ኢትዮጵያውያን ቅዱሳን ንግሥናን ከቅድስና ቅድስናን ከንግሥና ጋር አስማምቶ ከያዙት ከአራቱ ኃያላን ቅዱሳን አንዱ የሆነና የቅዱስ ላሊበላ ታላቅ ወንድም የቅዱስ ገብረ ማርያም ወይም ደግሞ የንጉሥ ሐርቤ ልጅ ቅዱስ ላሊበላም እንደ ልጁ አድርጎ ያሳደገው፣ ቀጥሎም ደግሞ በንግሥናው እሱን ራሱን አሳድጎ የተካው፣ ጵጵስናን የጵጵስና ክህነትን ከመድኃኔዓለም እጅ የተቀበለ አስደናቂ የሆነ ተጋድሎ ቢነገር የማያልቅለት፣ ደጁን መርገጥ ባይችል እንኳን ለወደደውና ለተመኘው ሰው ርስተ መንግሥተ ሰማያትን የሚያወርስ ድንቅ ቅዱስ። እጅግ በጣም ይገርማል እኮ ደጁን መርገጥ ላልቻለ ሰው ከሩቅ ሆኖ እሱን ለወደደና ለተመኘ ሰው ኃጢአትን የሚያስተሰርይና የእሳትን ባህር አሻግሮ ርስተ መንግሥተ ሰማያትን የሚያወርስ ድንቅ አባት። በእርሱ የንግሥና ጊዜ የግብፅ ሰዎች ለኢትዮጵያ አንገብርም ቢሉ አባይን በጸሎቱ ወደ ኋላ የመለሰ ድንቅ ቅዱስ። ሕዝቡን የሚባርክበት መስቀል ከሰማይ የወረደለት፣ ቤተ መቅደስን የሚያጥንበት ጽናም ደግሞ ከሰማይ የወረደለት፣ ከ24ቱ ካህናተ ሰማያት ጋራም አብሮ ሲያጥን የኖረ አቤት አቤት አቤት! ስለዚህ ቅዱስና ንጉሥ፣ ስለዚህ ስውር ቅዱስ ምን ማለት እንችላለን? እርሱ ንጉሥ ነው፣ ግን ደግሞ ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ነው። ሁሉ በእጁ ነው፣ እርሱ ግን ድንግልና ንጹሕ ነው። እርሱ የጦር መሪ ነው፣ የጦር አዛዥ ነው፣ ነገር ግን በእጁ ደም አልፈሰሰም። ወደድንህ ሞትንልህ የሚሉት በአካባቢው እጅግ በጣም ብዙ ሰዎች ነበሩ። ለእርሱ ግን ፍቅር ክርስቶስ ነው። እኛ ቤተ ክርስቲያን ለመሳለም እንኳን ጊዜ የለንም እንላለን። እርሱ ግን ሕዝብ እያስተዳደረ በንግሥናው አብያተ ክርስቲያናትን ያሳንጽ፣ ዋሻ ይፈለፍል፣ በክህነቱ ያገለግል፣ ማዕጠንት ያጥን፣ ለረዥም ሰዓትም ደግሞ ጸሎት ያደርግ ነበር። እኛ ሥራ ውዬ ደክሞኛል ስንል እርሱ ግን ንጉሥ ሆኖ እያለ ጦር በፊት በኋላ በቀኝ በግራ ተክሎ ረዥም ሰዓት እየሰገደ ደሙ እንደ ውሃ መሬት ላይ ይፈስ ነበር። ይሄ ቅዱስ ከዕለታት አንድ ቀን ቤተ ክርስቲያኑን ማዕጠንት ታጥኖ ሲወጣ እጅግ በጣም ብዙ ቅዱሳንን ተሰብስበው ከፊት ለፊቱ አገኘ። በዚህም ጊዜ ይሄ ቅዱስ ንጉሥ ወገኖቼ ከየት መጣችሁ ቢላቸው እነሱም መዓዛ ዕጣንህን አሽተን መጣን ብለውታል። በዚህም ምክንያት በደመናና በንፋስ ሰረገላ እየተጫነ እየሄደ ሲያጠናት የነበረችው የመጀመሪያ ፍልፍል ቤተ መቅደሱ በእነዚህ ቅዱሳን ምክንያት አሽተን ማርያም ተብሎ ስሟ ወጦላት ቀርቷል። ይሄ ቅዱስ ንጉሥ ብቸኛው የዓለማችን ስውር ንጉሥና ቅዱስ ሲሆን ለ40 ዓመታት በእንደዚህ አይነት ተጋድሎ ከኖረ በኋላ ለስም አጠራሩ ክብርና ምስጋና ይግባውና መድኃኔዓለም ኢየሱስ ክርስቶስ ወደ እርሱ መጣና እኔ ለሰው ልጆች ድህነት ብዬ በዕለተ ዓርብ ለአንድ ቀን ደሜን አፈሰስኩ፣ አንተ ግን ያችን የአንድ ቀን ደም መፍሰሴን ተመልክተህ ለ40 ዓመታት ደምን ስታፈስ ኖረሃልና ሞት አያገኝህም፣ ሞትን አትቀምስም፣ ክፍልህ ከነ ነቢዩ ኤልያስ ጋር ነው አለው። የሚያከብርህን አከብረዋለሁ፣ ስምህን የሚጠራህን እሰማዋለሁ፣ የሚወድህን እወደዋለሁ፣ በዓልህን የሚያከብረውና መታሰቢያን የሚያደርገውንም እምርልሃለሁ። ይህች ቦታ ለ40 ዓመታት ያህል በፊት በኋላ በቀኝ በግራ ጦር ተክለህ እንደደማህባት እርሷም ለአንተ መታሰቢያ ይሆን ዘንድ እስከ ዕለተ ምጽአት ድረስ ልክ እንዳንተ ስትደማ ትኑርልህ በማለት ቃል ኪዳን ስለገባለት አሁንም ቢሆን በቤተ መቅደሱ በዚህም ሰዓት ሁልጊዜም ቢሆን ጸበል ሲንጠበጠብ ይኖራል። ለዚህም ደግሞ እኛ ምስክሮች ነን። ምክንያቱም ሳይገባን የዚህን ቅዱስን ቦታ ሂደን ተሳልመነው መጠናልና። ይህ ቅዱስ ንጉሥ የተወለደው በጌታችን የልደት ቀን ታኅሳስ 29 ሲሆን የተሰወረበት ቀን ወይም ደግሞ ሞትን ሳይቀምስ ወደ ብሔረ ሕያዋን የተሰወረበት የሄደበት ቀንም ህዳር 1 ቀን ነው ብሎ ስንክሳሩ አስቀምጦታል። ይህ የዓለማችን ብቸኛው ስውሩ ንጉሥ ቅዱስ ነአኩቶ ለአብ ነገ ህዳር 1 የተሰወረበት ዓመታዊ ክብረ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከስውሩ ንጉሥ ከቅዱስ ነአኩቶ ለአብ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።